በህይወት ዘመኔ በጣም ብዙ መጽሐፎችን ጽፌያለሁ። ከጻፍኳቸው መጽሐፎች ውስጥ እኔ ነኝ ይህንን መጽሐፍ የጻፍኩት ብዬ ስሜንም ማላነሳበት አንድ መጽሐፍ አለ። በቃ ለሌሎቹ መጽሐፎች ክሬዲት ወስዳለሁ፣ ለዚህ ግን አልወስድም። የመጽሐፉ ርዕስ ሪል ማጂክ ይሰኛል። በህይወታችን ብዙ አይነት ተአምራትን እንድናይ የሚያደርጉንን ነገሮችን ነው ቁጭ ብዬ የጻፍኩት። ያንን መጽሐፍ ስጽፍ መጽሐፍ ከጻፍኩ ቆይቻለሁና አዲስ መጽሐፍ አለብኝ። ለዛ ነው ብዬ አይደለም የተነሳሁት። በቃ አንዲት ክፍሌ ውስጥ ቁጭ ብዬ ስለዚህ ነገር የመጽሐፍ ጥልቅ ፍላጎት ስላደረብኝ እንጂ። ስለዚህ ይህንን መጽሐፍን ያልጻፍኩትም ከኔ የበለጠ ኃይል ነው የጻፈው። ፈጣሪ በእኔ ውስጥ ይህንን መጽሐፍ ቁጭ ብሎ ጽፎልኛል ብዬ ነው ማምነው። እኔ እንደ መልእክተኛ ነበርኩ። በቃ ስለ ተአምራቶች ልጻፍ ብዬ ስለተቀመጥኩ አይደለም። በቃ አይምሮዬ ሊያርፍ አልቻለም፣ ከአይምሮዬም ላስወጣው አልቻልኩም። ለዛ ነው ቀጥታ መጽሐፉን መጻፍ የጀመርኩት። ስለዚህ ዓለምን ሁሉ እየዞርኩ ስለዚህ መጽሐፍ በደንብ አድርጌ አስረድቻለሁ። ብዙ ቦታዎች ላይም ተጠርቼ ነበረ። ልክ በተጋበዝኩባቸው ቦታዎች ላይ እንደምለው ሁሉ አሁንም ለእናንተ ላለሁ በአይምሯችሁ ውስጥ አይቻልም፣ በፍጹም ሊሆን አይችልም ብላችሁ የምታስቡትን ነገር እስቲ ያስቡ። ለእናንተ እንደ ተአምር የሚቆጠረውን ነገር በአይምሯችሁ ለመሳል ሞክሩ። ያቺን ኢሜጅ ወይንም ደግሞ ምስል አይምሯችሁ ላይ አስቀምጡ። ምናልባት ዛሬ እኔን ስታዳምጡኝ በፍጹም ሊሆን አይችልም፣ ላሳካውም የማልችለው ነገር ነው ብላችሁ ያስባችሁት ነገር ሊኖር ይችላል። ያ ነገር እንዳሰብኩት እንዲሆን ተአምር ሊፈጠር ይገባል ብላችሁ የምታስቡትም ነገር ይኖራል። ምናልባት ምሳሌ ስጠን አግዘን ካላችሁኝ ይህንን ሌክቸር ከሰማችሁ በኋላ ሁላችሁም ወይንም ደግሞ አብዛኞቻችሁ ማለት ይቻላል ተነስታችሁ ወደ መኪናችሁ ትሄዱ ይሆናል። ነገር ግን ጥቂት የሚባሉ ሰዎች ምናልባት በዊልቼር መጥተው ሊሆን ይችላሉ። በፍጹም ተራምደው የማያውቁ ወይንም ደግሞ ከተራመዱ በጣም ረጅም ዓመት ይሆናቸው። እነዚህ አይነት ሰዎች ተነስታችሁ መራመድ እስቲ ሞክሩ ቢባሉ በፍጹም ሊያስቡት አይችሉም። ያ ነገር እንዲፈጠር ተአምር መፈጠር አለበት ይላሉ። ስለዚህ እናንተም በህይወታችሁ ውስጥ በፍጹም ሊሆን አይችልም ብላችሁ የምታስቡትን አንድ ነገር ኢማጂን ታደርጋላችሁ ማለት ነው። እኔ ስገምት ምናልባት ከግንኙነቶቻችሁ ጋር ይያያዛል። ሀብት ማግኘት የሚፈልግ ሰውም ሊኖር ይችላል። ትክክለኛም የህይወት አጋር እየፈለገ ያለም ሰው ሊኖር ይችላል። ብዙ አይነት ፍላጎቶች አሏችሁ። ስለዚህ ወደ መጀመሪያው ስቴፕ ልመጣ ነው። ብዙዎቻችን የምንስተው ነጥብ ነው። በጣም የምንቸገርበት ረጅሙን ደቂቃ ወስደውም ይህንን ነጥብ እያስረዳው ነው። ባኒሽ ዘ ዳውት እለዋለሁ። ጥርጣሬን ማስወገድ። አሁን እንደ ማንኛውም ሰው ብዙዎቻችን ስናድግ በጥርጣሬ ውስጥ ነው ያሳደጉን። አይምሯችን ሙሉ ለሙሉ በጥርጣሬ ተሞልቷል። ማድረግ ከምንችለው ነገር በላይ ሊሚት የምንደረገው ወይንም ደግሞ የምንገደብበት ነገር ይበዛል። አንድን ነገር ለማድረግ ስናስብ አይ አትችልም፣ ከዚህ ገደብ ማለፍ አትችልም በሚል ሰበብ ብቻ እኛን ወደ ታች ያስቀምጡናል። ይህም ደግሞ እኛ እንደ ሰው ልጆች የፈጠራ ችሎታችንን እንዳንጠቀም በደንብ አድርጎ ይዞናል። ክሪኤቲቭ የሆነ ስቴጅ ላይ እንዳንደርስና አሁን እኔ የምላችሁን ሪል ማጂክ ወይንም ደግሞ ትክክለኛ ተአምር የሚፈጠርበት ስቴት ላይ እንዳንደርስ ያደርጉናል። በትክክል ደግሞ በህይወታችን ተአምር እንዲፈጠር የምንፈልግ ከሆነ መጀመሪያ ጥርጣሬውን ሙሉ ለሙሉ ማስወገድ አለብን። ጥርጣሬው ካልሄደ ምንም ነገር አይቀየርም። በጣም ብዙ ሰውም እዚህ ነጥብ ላይ የሚቸገረው ለምንድን ነው ብለን ስንመለከት አንደኛና ዋነኛው ነገር በውስጣችን ያ እውቀት የለም። ነገሮችን የምርም እኛ እንደምንፈልገው ማድረግ እንደምንችል ጥበቡም እውቀቱም እንደተሰጠን ማወቅም አልፈለግንም፣ ቢነገረንም አናምንም። አሁን ታዲያ ወደ ዋናው ነገር ስንመጣ ሁለት ነገሮችን ልንጠቅስ እንችላለን። አንደኛው የሰው ልጅ አካል አለን፣ ማለትም ደግሞ የሰው ልጅ የሚያደርገን ነገር አለ። ገና እናታችን ሆድ ውስጥ ቁጭ ብለን ነው ይህ ሰውነት የተባለው ነገር እየተሰራ የመጣው። ስለዚህ ወዲያው የተሰጠን ነገር ነው ማለት ነው። ብዙ ጊዜ እኔ ህይወትን ስገልጻት ልክ እንደ ቅንፍ መክፈትና ቅንፍ መዝጋት ነች። ዘላለማዊነት በሚባል ነገር ውስጥ አንድ ቅንፍ ይከፈታል፣ ማለትም ደግሞ የህይወታችን መጀመሪያ ይሆናል። ከዛም ደግሞ ቅንፉ ሲዘጋ የህይወታችን መጨረሻ ይሆናል። በመካከል ብዙ ነገር አለ። ነገር ግን ከቅንፎቹ ውጪ በዘላለማዊነት ወይንም ደግሞ በኢተርኒቲ ተከበናል። ይህ ማለት ሰውነታችሁ እናንተን ዲፋይን አያደርግም ወይንም ደግሞ አይገልጽም ማለት ነው። እናንተነታችሁ ከሰውነታችሁ ጋር ይገናኛል እንጂ ሰውነታችሁ እናንተነታችሁ አይደለም። በውስጣችሁ ግን ሁሉንም ነገር የሚመለከት ነገር አለ። ከተወለዳችሁበት ደቂቃ ጀምሮ እስከምትሞቱ ድረስ፣ ከሞታችሁም በኋላ ማን ነው ካልን ስፒሪት ወይንም ደግሞ የፈጣሪ መንፈስ ማለትም ደግሞ ፈጣሪ ራሱ። ስለዚህ ፈጣሪ በእኛ ውስጥ ልክ እንደ ኦብዘርቨር ነው ወይንም ደግሞ እንደ ተመልካች፣ ምንም ነገር አያመልጠው። ስለዚህ ይሄ የኔ ሰውነት ነው ካላችሁ የምርም የማ ሰውነት ነው? እናንተ ሰውነታችሁ ናችሁ ወይስ እናንተ የሰውነታችሁ ባለቤት ናችሁ? ወይስ እናንተ የሰውነታችሁ ተመልካች ናችሁ? ብዙ ጊዜ ሰዎች ራሳቸውን ሲያስረዱ ወይንም ደግሞ ማለት የሚፈልጉትን ነገር ግልጽ ለማድረግ ሲሞክሩ I was saying to myself በሚል አረፍተ ነገር ይጀምራሉ። ለራሴ ይህንን እያልኩ ነበር የሚል ፍቺም አለው። ታዲያ በዛች አንድ አረፍተ ነገር ውስጥ ሁለት ሰዎችን ጠቀሳችሁ ማለት ነው። እኔ እያለ የሚያወራው አንድ አካል አለ፣ ሁለተኛ ደግሞ ፊዚካል ወይንም አካላዊ እናንተነታችሁም አለ። ስለዚህ አሁን እኔ ቁጭ ብዬ እዚህ
ሪል ማጂክ ወይንም ደግሞ ትክክለኛ የሚባሉትን የህይወት ተአምራቶችን ማየት ከፈለጋችሁ እያልኩ ሳወራ አንደኛውን ሶፍ ወይንም ደግሞ ቅድም ያልኳችሁን ተመልካቹን እናንተን የፈጠራችሁን ፈጣሪ እያመለከትኩ ነው። ከሱ የሚመጣው ነገር እንዳለ ተአምር ነው። ነገር ግን ወርደን በሰውነት ደረጃ የምናስብ ከሆነ ምንም አይነት ነገር ወይንም ደግሞ ተአምር አይፈጠርም። እናንተ ሰውነት ውስጥ ወይንም ደግሞ በሁላችንም ሰውነት ውስጥ ፈጣሪ ይገኛል። ማለትም ሁሉንም ነገር ልብ ብሎ እያየ ነው። ነገር ግን በዛ ውስጥ እኛ ደግሞ የራሳችንን ፓኬጅ ይዘናል። አካል ያለን እኛ ነን። ስለዚህ እኛ የምንለውም ደግሞ ጎን አለ። ስለዚህ የምርም እናንተነታችሁ ወይንም ደግሞ ፍጥረታችሁን ማወቅ ከፈለጋችሁ የሚለካ የሚመዘን አይደለም። ዛሬ እናንተ ኪሎ መመዘኛ ላይ ብትቆሙና 60፣ 70 ወይንም 80 ኪሎ ብትባሉ እናንተነታችሁን አይገልጽም። እናንተነታችሁ የሚታይ የሚነካ የሚዳሰስ አይደለም። አንድ የሞተ ሰው ብታመጡ ወይንም ደግሞ ሬሳ ላይ ምርመራ ብታደርጉ እዛ ሬሳ ላይ ማንነቱን ልታገኙት አትችሉ። እስቲ የትኛው የአእምሯችን አካል ነው እጃችን እንዲንቀሳቀስ ቆይቺን ጣት ላንቀሳቀስ የሚለውን አዛዥ ክፍል የሚያገኘው ብትሉ ምንም ያህል ልትመራመሩ ትችላላችሁ። ሳይንቲስቶችም ይሄ ነው ያ ነው ሊሉ ይችላሉ። ነገር ግን የሚታይም አይደለም፣ ይነካም አይደለም፣ ተፈልጎም የሚገኝ አይደለም። በቃ መንፈስ ነው። ያም ጎን ነው ህይወታችንን ከመጀመሪያው ሲመራው የነበረው። ፈጣሪ ከፈጠረን ደቂቃ ጀምሮ በውስጣችን ውስጥ አለ። ሁሉንም ነገር ይመለከታል። ልታዩት፣ ልትጨብጡት ወይንም ልትዳስሱትም አትችሉ፣ ግን ደግሞ በውስጣችሁም አለ። አሁን ታዲያ ጥርጣሬያችን የምትመጣው እዚች ጋር ነው። ወስደን እዚች ማንነታችን ላይ ነው ጥርጣሬውን የምናስቀምጠው። ባኒሽ ዘ ዳውት ያልኩት ወይንም ደግሞ ጥርጣሬን ማስወገድም ያልኩት ለዚሁ ነው። ዋናውን የሚባለውን ሴንተር ፖይንቱን እየዘጋን ስለሆነ ምንም ነገር እየታየን አይደለም። በውስጣችን ፈጣሪ መኖሩን የምናውቅ ከሆነና ይሄ አካላችን ማንነታችንን የማይገልጽ መሆኑን ከተረዳን የሰው ልጆች ሆነን ነገር ግን በዛው ልክ መንፈሳዊ የሆኑ ኤክስፒሪየንሶች እያካሄድን እንደሆነ ሳይሆን ሲጀመርም መንፈሳዊ ፍጡሮች ነገር ግን በዛውም ልክ ሂውመን ኤክስፒሪየንስ ወይንም ደግሞ የሰው ልጅንም ተሞክሮ እያየን እንዳለን ፍጥረቶች ነን። አብዛኞቻችን የምናስበው በግልባጭ ነው። እኛ የሰው ልጆች ነን፣ ግን ደግሞ በዛውም ልክ መንፈሳዊ ኤክስፒሪየንሶች ያጋጥሙናል ወይንም ደግሞ በነዛ ተሞክሮች እንኖራለን ብለን ነው የምናስበው። እውነታው ግን በተቃራኒው ነው። እኛ መንፈሳዊ ፍጥረቶች ነን፣ ግን ደግሞ በሰው ልጅ ሰውነት ውስጥ ነን። ማለትም የሰው ልጅን ባህሪ፣ የሰው ልጅን ተፈጥሮ፣ የሰው ልጅን ኤክስፒሪየንስ በደንብ እያየን ነው፣ ግን ደግሞ መንፈሳዊ ነን። ሁሉም ነገር የሚጀምረው ከዚህ አንደርስታንዲንግ ወይንም ደግሞ ከዚህ መረዳት ነው። አዌርነሳችን ወይንም ግንዛቤያችን ከዚህ ይጀምራል። ስለዚህ አሁን በሚታየውና በሚዳሰሰው ዓለም እያጋጠመን ያለው ኤክስፒሪየንስ ሙሉ ለሙሉ ማላ ያጠነጠነ ነው። ኢንቪዚብል ፓወር ወይንም እኛ ውስጥ ቁጭ ብሎ ኦፐሬት እያደረገው ባለው በፈጣሪያችን እጅ ስር ነው ያለው። ስለዚህ እዚህ ዓለም ላይ የምናያቸው ምን ደርስባቸው ወይንም ደግሞ ኤክስፒሪየንስ የምናደርጋቸው ነገሮች እንዳለ ምን ላይ ያጠነጠኑ ናቸው? ተመልሰን ውስጣችን ካለው ቁጭ ካለው ከፈጣሪ ጋር የመገናኘታችንና በመንፈሳዊነት ደረጃ ከሱ ጋር ቅርብ በመሆናችን የምናገኘው ውጤት ነው። ፈጣሪያችንን ልናየው፣ ልንነካውም፣ ልንዳስሰውም አንችልም። ነገር ግን በውስጣችን እንዳለ እናውቃለን። ስለዚህ ህይወታችንን ሼፕ ማድረግና ማስተካከል የምንፈልግ ከሆነ ወዴት ነው የምንመለሰው? ወደ ውስጣችን። ኃይሉ ሁሉ በእጁ ላይ ስላለ እሱም ደግሞ በውስጣችን ካለ እዛው ነው የምንገናኘው ማለት ነው። አሁን ያልኳችሁን ፓወር በፍጹም ኦቶፕሲ ላይ ልታገኙት አትችሉ። ወይንም ደግሞ ሬሳ መርምራችሁ ወይንም ምንም ያህል ሳይንቲስቶችን የሰው ልጅ አካላትን መርምሩ ብላችሁ ብታሰናዱ ይህንን ጎን አታገኙትም። ነገር ግን ሁልጊዜ ከኛው ጋር ነው። አንድም ነገር አያመልጠውም። ሁሉንም ነገር ይመለከታል። ስለዚህ አሁን ከሱ ጋር ምቾት ላይ መሆን አለባችሁ። እሱ ስላለ ምቾት ሊሰማችሁ ይገባል። የሰው ልጅም ሊረዳ ይገባል ብዬ ማስበውን አንድ ነገር ማወቅ አለባችሁ። ምክንያቱም መረዳታችሁ የሚጀምረው ከዚሁ ነጥብ ነው። መጽሐፈ ምሳሌ ላይ ተጽፎልናል። as you think so shall you be፣ በልቡ እንዳሰበ እንዲሁ ነውና። አሁን እዚህ ጋር ልብ በሉ። as you be so shall you think አላለም። as you think so shall you be ነው የሚለው። በልቡ እንዳሰበ እንዲሁ ነውና። እኛ ግን እየኖርን ያለነው እያሰብን እንዳለነው ሳይሆን እየኖርን እንዳለነው ነው እያሰብን ያለነው። ገብታችኋል አይደል? እዚህ ጋር እያልኩ ያለሁት ነገር በቃ ሁሉንም ነገር መረዳት መጀመሪያ ያለባችሁ እዚች ነጥብ ላይ ነው። በደንብ ፎከስ ማድረግ አለባችሁ። እስከ ዛሬ ድረስ ግልባጩን ነበር ስንኖር የነበረው። አንድ ይህንን ነገር ከልብ ከተረዳችሁት ማለትም የምታስቡትን ነገር እየኖራችሁ እንደምትቀጥሉ ካወቃችሁት ዓለምን በዛ ረገድ እየሄደች እንደሆነ ካመናችሁ በቃ ህይወታችሁ የሚጀምረው እዚህ ጋር እኮ ነው። አብዛኞቻችን ግን ድርጊት እናደርግና በዛ ድርጊት ምክንያት የሚመጣውን ሀሳብ እናስባለን። ስለዚህ ስለምታስቡት ነገር የምርም እየተጨነቃችሁ ወይንም ደግሞ እያሰባችሁና እያስተዋላችሁ ሁሉንም ነገር በጥንቃቄ ማድረግ ትጀምራላችሁ። አእምሯችሁንም መበከል ታቆማላችሁ። ምክንያቱም አእምሯችሁ ውስጥ ያሉት ሀሳቦች እንዳለ የተጠራቀሙት ጥርጣሬዎች ሙሉ በሙሉ በህይወታችሁ እየተፈጸሙ ይመጣሉ። ወደዳችሁም ጠላችሁም ይህ ህግ ነው፣ ልትቀይሩት አትችሉም። አሁን ይሄ በጣም ቀላል የሚባል ኮንሰፕት
ኮንሰፕት ነው። አይምሯችሁን ብቻ ሽፍት ማድረግ ነው ያለባችሁ። በቃ ትኩረታችሁን ሙሉ ለሙሉ የምታስቡት ነገር ላይ ማድረግ። በውስጣችሁ ያለው መንፈስ ምን እያላችሁ ነው? የማይታየው የማይዳሰሰው ፈጣሪ በውስጣችሁ ካለ እሱ የሚነግራችሁን ነገር ለምን አትይዙም? መጀመሪያ እሱን ትወስዳላችሁ፣ ከዛ በኋላ ወደ ፊዚካል ዓለም ታመጡታላችሁ። አብዛኞቻችን ግን ይህንን አናደርግም። ነገር ግን በጣም ቀላል የሆነ ነገር ነው። እስቲ ዶክተር ዌይን ዳየር ትንሽ ምሳሌ ነገር አስቀምጥልን ካላችሁኝ እንዲህ ብዬ ልግለጽላችሁ። ያሰብነውን ነው የምንኖረው ብያችኋለሁ። ነገር ግን ብዙዎቻችን እየኖርን ያለነው በዚህ መንገድ ነው። ነገሮች በፊዚካል ወርልድ ወይንም ደግሞ በሚታየውና በሚዳሰሰው ዓለም ላይ ይከናወናሉ። እነዛ ነገሮች በህይወታችን ሲፈጠሩብን ወስደን ሙሉ ለሙሉ ውስጣችንን እንረብሽበታለን። ማለትም ደግሞ የተፈጠረው ኢፌክቱ ኮዙን እንዲረብሽ እናደርገዋለን። ውጤቱ መንስኤው ጋር መጥቶ ሁሉንም ቆሻሻ እንደማራገፍ ማለት ነው። ስለዚህ ውስጣዊ ዓለም ውጫዊውን ዓለም መስራት እየቻለ ውጫዊ ዓለም ላይ የምንመለከተውን ነገር ወስደን ሙሉ ለሙሉ ውስጣችን ውስጥ እንገለብጠዋለን። ውስጣችንን እየበከለን እንሄዳለን። እየኖርን ያለነው ከስፒሪቹዋል ወደ ፊዚካል ሳይሆን ከፊዚካል ወደ ስፒሪቹዋል ነው ማለት ነው። አሁንም በሌላ አማርኛ አካልን ወይንም ደግሞ ስጋን እያስቀደምን ነው እንጂ መንፈስን እያስቀደምን አይደለም። በህይወት የምንሸወደው ደግሞ እዚህ ነጥብ ላይ ነው። ስር መሰረቱን ስተነዋል። አሁን በቤቴና በመስሪያ ቤቴ መካከል የ17 ማይል ርቀት አለ። ማለትም ደግሞ ወደ 23.5 ኪሎ ሜትር ርቀት አለው። ስለዚህ በቀን ያንን ያህል ርቀት ሁለቴ ይጓዛለሁ ማለት ነው። ድሮም ማለትም ደግሞ ከመሻሻሌና ትክክለኛውን እውነታ ከማወቄም በፊት ልክ እንደ ማንኛውም ሰው ነበር የምኖረው። መኪና ውስጥ ስገባ as you think so shall you be በሚል መሰረት ሳይሆን እያሰብኩ የሄደው as you be so shall you think በሚለው መስመር ነበረ። ግልባጩን እያከናወንኩ ነበር የሄደው። እንደዛ አይነት ሰው ነበርኩ። ጄምስ አለን በአንድ ወቅት የተናገረው ነገር ነበረ። ሁኔታዎች የሰው ልጅን አይፈጥሩም፣ ነገር ግን ይበልጥ ገልጠው ማንነቱን ያሳያሉ። በጣም ቀላል ነገር ግን በጣም ስር የሚነካ ንግግር። እኛም የህይወታችን ሁኔታዎች ሙሉ ለሙሉ በውስጣችን ምን አይነት ውሳኔዎችንና ምን አይነት ምርጫዎችን እየመረጠ እንደሆነ የሚያንጸባርቁ መስታወቶች ናቸው። ስለዚህ እኔም ከቢሮ መልስ ወደ ቤቴ በምጓዝበት ወቅት ላይ መንገድ ላይ በሚያጋጥመኝ ትራፊክ፣ ምናልባት መንገድ ተዘጋግቶ ሊሆን ይችላል፣ ምናልባት ደግሞ ኮንስትራክሽን ሊኖር ይችላል። መንገድ ተዘግቶ በሌላ አማራጭ መንገድ እየሄድን ይሆናል። በእንደዚህ አይነት ሰርከምስታንሶች ወይንም ደግሞ በእንደዚህ አይነት ሁኔታዎች ሙሉ ለሙሉ ዋጥና እቤቴ የምገባበት ሙድ በአመጣጤ ላይ እየተወሰነ ይሄዳል። ማለትም ደግሞ መንገድ ተጨናንቆ ከመጣ እኔም ቤት ስገባ በጣም የተረበሽኩ ሰው ነኝ። ወዲያው ቁጡ ሆናለሁ። ሁሉም ነገር ያናድደኛል። በቃ ትክክለኛው ጎኔ ላይ ነው። ታዲያ ይህንን ነገር በደንብ ካወቅኩ በኋላ ነገሩን እንዴት መቀየር እንዳለብኝም አወቅኩ። በአይምሮዬ ከቢሮዬ ወጥቼ ወደ መስሪያ ቤቴ ሲሄድ መንገዱ ምን እንደሚመስል በአይምሮዬ ቪዥዋላይዝ አደርጋለሁ። እንደኔ ፍላጎት መብራቶች እንዴት እንዲሆኑልኝ እንደምፈልግ፣ መንገዱ ምን ያህል ክፍት እንዲሆንልኝ እንደምፈልግ ሁሉንም በአይምሮዬ ስለዋለሁ። በጣም ሰላማዊና በጣም ኢማጂኔቲቭ ሆኜ ነው ይሄንን ማደርገው። ምን ያህል ደቂቃ ካላችሁኝ ብዙ አይደለም፣ 1 ደቂቃ ተኩል ቢሆን ነው። አሁንማ መኪና ውስጥ ከመግባቴ በፊት ይሄንን ካላደረግኩ በፍጹም አልነዳም። ከዚህ ወደ መስሪያ ቤቴ ሲሄድ ምን ሊያጋጥመኝ ይችላል በሚል በተጨማሪም ምን እንዲያጋጥመኝ እፈልጋለሁ በሚል ሁኔታ ላይ ቁጭ ብዬ አስባለሁ። ምስሉን በአይምሮዬ እመለከታለሁ። ደስ ይለኛል፣ ሰላም ይሰማኛል። ከዛ ወጣለሁ። ከዛ በኋላ መንገድ ላይ ምንም አይነት የተዘጋ ነገር ቢኖር፣ ምንም ከኋላ መኪናዬ ቢገጭ፣ ምንም መንገዱ ቢዘጋጋ አይምሮዬ አይረበሽም። ጨርሶት ነው የወጣው። እኔ የኔን ፍላጎት ለፈጣሪ ነግሬዋለሁ። ማለትም ደግሞ በአይምሮዬ አስቤ በእኔ ውስጥም ሆኖ የሚመለከተኝ ፈጣሪ ሁሉንም ነገር ተመልክቶታል። እሺ ዶክተር ዌይን ዳየር በዚህ አይነት ነገር ነው ማለፍ የሚፈልገው ብሎ አይቶታል። የሰው ልጅ ያስባል፣ ፈጣሪ ደግሞ ይፈጽማል አይደል? ስለዚህ ከዛ በኋላ የሚያጋጥመኝ ማንኛውም ነገር ቢመጣ ለበጎ ነው። መንገድ ተዘጋጋ፣ ጎሽ ጥሩ ነው። ምንም መቸኩልበት ነገር የለም። ምክንያቱም ፈጣሪ ፍላጎቴን አይቷል። ፍላጎቴን አይቶ ደግሞ እንደ ፍላጎቴ ካላደረገው እሱ ያየውን ያላየሁት ነገር አለ ማለት ነው። ያን ያህል ቀላል ነው። ይቺ ዓለም ፐርፌክት በምትባል ወይንም ደግሞ ፍጹም በምትባል ደረጃ ኦፐሬት እያደረገች ነው። አክሲደንት ወይንም ደግሞ አደጋ የሚባል ነገር የለም። ምንም ነገር ሳይታሰብም እንደ ድንገት አይፈጸምም። ወይንም በአጋጣሚ የመጣም ነገር የለም። እኔ ዛሬ የቆምኩባት ምድር ላይ መቆም ነበረብኝ። በዚህ ሰዓት ላይ መንገዱ ተዘጋግቶ ከሆነ በተዘጋጋ መንገድ ላይ የምርም በዚች ቀን በዚች ሰዓት እዚች ቦታ ላይ መገኘት ነበረብኝ። ሁሉም ነገር ለበጎ ነው ብዬ ማለፍ አለብኝ። መንገድ ላይ የነዳው ምናልባት ደርቤ ማለፍ ቢኖርብኝ አይ ይቅርብኝ ብዬ ቁጭ እላለሁ። ምክንያቱም የት ነው መጣደፈው? የትም እኮ መጣደፍ የለብኝም። ብጣደፍም አትድረስ ካለኝ አልደርስም። ሌላ ሹፌር መስኮቱን አውርዶ እኔን ቢናገረኝ አሁንም ምንም አልልም። መሆን ያለበት ነው የሆነው። ያንን ሰው መርቄ ለሱ ጥሩ ነገር ተመኝቼ ከቻልኩም በልቤ ጸልዬለት ማለፍ ነው። ከኔ የሚጠበቀውን ነገር ሙሉ ለሙሉ አድርጌያለሁ ማለት ነው። ስለዚህ ወደ ቤትም ስሄድ ውስጤ ሰላም እየተሰማው ይሄዳል።
ወደ ስራ ቦታም ከሄድኩ ሙሉ ለሙሉ በሰላም መንፈስ ውስጥ ሆኜ ነው የምሄደው። ምንም መረበሽበት ጉዳይ የለኝም። ከውስጤ ጋር ሰላም ነኝ። የምጣደፍበትም ቦታ የለም። ፈጣሪ መሄድ የምፈልግበትን ቦታ በደንብ ያውቃል። እሱም በፈለገበት ሰዓት ያደርሰኛል። እኔ ግን ፍላጎቴን መናገር አለብኝ። ነግሬውም አለሁ። እንዴት ካላችሁ አሁንም በአይምሮ ያስቤያለሁ የእሱ ፕሬዘንስ እንዳለ ወይንም ደግሞ መገኘቱን ልብ ብዬ በአይምሮ ያንን ነገር ከተመለከትኩ እሱም እኔም አደርገውን የማስበውን ሁሉንም ነገር ያየለ ሁሉንም ነገር አውቋል ማለት ነው። ስለዚህ የመጀመሪያው ሌሰን ከምን ይጀምራል? መጀመሪያ ስፒሪቹዋል የሆነ ህይወታችን አለ። ከዛ ደግሞ ፊዚካል ላይፍ። ከመንፈስ ወደ ስጋ እንጂ ከስጋ ወደ መንፈስ አይታስብም።